አጥብቀው የፈለጉት መድኃኒት ግን እኛ በዚህ ዘመን ያለነው ትውልድ ከምንፈልገው እጅግ የተለየ ነው። ቅዱስ ጴጥሮስ ነቢያት አጥብቀው ይላል የፈለጓት የመረመሯት ነቢያት ማን ናቸው? የእግዚአብሔር ቃል ባለፉት በብሉይ ኪዳን ዘመን ለጨካኞች ነገስታት ይህንን አታድርጉ ብለው በንጉሱ ፊት ቆመው ነገስታቱን ንግስናቸው ሳያስፈራቸው ኃይለኞቹን ኃይለኝነታቸው ሳያስፈራቸው የገሰጹ ያስተማሩ ደግሞም ህዝቦች ከእግዚአብሔር መንገድ ሲሸሹ እግዚአብሔርን ሲረሱ ከእግዚአብሔር መንገድ ፈቀቅ ሲሉ ህዝቡን ወደ እግዚአብሔር የሚመልሱ ናቸው ነቢያት። ነቢያት እግዚአብሔር ለነሱ ሳይነግራቸው ምንም አያደርግም ይላል ትንቢተ አሞጽ ምዕራፍ 5 ቁጥር እስመኢ ነገረ ለነቢያቱ ዘይገብረ ምንተ ምንም ሳይነግራቸው ይላል። ስለዚህ እግዚአብሔር ህዝቡ ሲበድል በነቢያቱ ላይ አድሮ ህዝቡ በድሏል፣ ከመንገዳቸው ፈቀቅ ብሏል፣ ወደ እኔ ይመለሱ እኔ አዳኛቸው ነኝ እያለ የሚመክራቸው የእግዚአብሔር እስትንፋስ ናቸው ነቢያት። ታዲያ እነዚህ ነቢያት አጥብቀው የፈለጉት መድኃኒት ምንድን ነው? መድኃኒቱ ጊዜያዊ ነው ወይስ ዘላለማዊ? መድኃኒቱ ጠዋት ወስደን ማታ የሚያመን ወይስ ዘላለማዊ? ቆሪቸ ኑቲ በረባን ራዲዮን ቆሪቸ በረባደን ኩን ማለኒ ቆሪቻ ከሚት ገለመ ፍረለ ገልገለ ከኑራ በድሞ ዮከን ገልገለ ፍረለ ገለመ ከንቁብ ሰንሞ ቆሪቸ ሳምበርባደን ኩን ማለኒ ራዲዮኒ ቆቀ ዋቀት ዋቀዮን ኢሳን ረቡሌ ሞተተ ሂንታኔ ከኑም በተሳኒ ጭንቁርሰን ኢሳን ረቡሌቶ ዲሳ አከሱመስ ኡመኒ ዋቀዮራ ዳንዲ ዋቀዮራ ዮዴቢያን ዋቀዮን ከራከ አከደቢያን ጎሳ ጀዴ ከንሳን እርጉዳ ፈከኛፍ ራጂት ኢሳይያስ ኦዚያን akka inni barsiise deebisu waaqayyoon ajajuus Isaayyaas dide yooma san madaan adda isaa irratti hime jedha. Kanaaf raajoonni ajaja waaqayyoo diduu hin danda'an jechaadha. Yooma san Isaayyaas maal jedhe raajii Isaayyaas boqonnaa 6 lakkoofsa 1 irratti ba'amata moota Oziyaan sodaadheetiniin rakkina isaa cunqursa isaa hammeenya isaa dubbachuu dhiisetiniin waaqa kootiin wallolee Oziyaan darbeera waaqayyoon garuu teessoo isaarra taa'eetoo bara baraaf jiraata. Waaqayyoon kun waaqa bara baraati, waaqa jireenyati, waaqa fayyinaati.